ነይ ቶሎ አንቺ ግቢ። 30 ሰው የምታስተናግጂው ምንድን ነሽ? የቢሮ ጠባቂ አይደለሽም። ባልሽ ሲመጣ ገልቱ ናት እና የኔ ቆንጆ እዚህ ባልሽ ሰዓት ገባ ብለሽ ተጫውተሽ ስቀሽ ውጥት ብለሽ ባልሽ መምጫው ላይ ቡናሽን አፍልተሽ አፈራርሰሽ ጠዋት የተቀመጥሽ ነሽ። እዚሁ ምግብ አልበላሽ፣ ውሃ አልጠጣሽ። ምግብ ብይ፣ ውሃ ጠይ እየበላው ነበር እኮ ላይሽም በስርዓቱ ብይ። ወዳም ወደ ሳሎኑ መቀመጥ በሽታ ነው። ለአንቺም ለሹሉም ጥሩ አይደለም። ለሹሉ ይጠናል። ወዲያ ወዲህ ዞር ዞር ባልሽ ሲመጣ ፏ ፍክት ብለሽ አሁን ቢመጣ ላይቭ ላይ ሆነሽ ወንድ ልጅ ጥሩ አይደለም። አሁን ላይቭ ላይ ሆነሽ ቢመጣ ምንድን ነው? ቤቱ ተዘጋጅቷል፣ አልጋው ተነጣጥፏል፣ ቤት ያጠራርገሻል። አዎ መጀመሪያ ጠዋት ሳልገባ በፊት ነው የተዘጋጀሁት። ግን አሁን ደግሞ ከስራ ሳይመጣ ደግሞ ተነስቼ ደግሞ የሚፈልገው ነገሮችን አስተካክላለሁ። አዮ ሳይመጣብሽ ድርጅት ስንድት ቆንጅጅት ብለሽ ጥብቅ በይ። እንደዛ ከሆነ ፍቅራችሁም እያማረ ይሄድ ያለ ምድር እንኳን አባይ ለአባይ አይደለም ምድርና ሰማይ ቢተረማመስ ለራሱ አይፈታሽም። አንቺ ጎበዝ ጠንቃቃውን እዚህ የ30ውን ትርምስምስ ምክር እየሰማሽ ብትይ አውልቆ ይጥልሻል። እሺ የማንንም ምክራት ግብፅ ሸይጣንም ይሁን ተተስማማሽ አግቢ። በአንቺ ህይወት እኛ አንኖርም። ራስሽ ነሽ የምትኖሪው። እሺ እኔ ቆንጆ የእኔ እሷን የለምን ግብፅ አገባሽ ብትልሽ ብላሽ ባሏን አሰጥሽም። አንድ ቀን ስታወሪ ብታይ አናትሽ ነው ምትልሽ። ዝም በያት። የኢትዮጵያ ወንዶች የሚነኩ ካሉ ደግሞ አውጫቸው። የኢትዮጵያ ወንዶች የኔ ማለት ነው የኔ ቆንጆ የሳውዲ አረቢያ መንግስት ቢመጣ ከኢትዮጵያ የወዛደሩን ነው የምመርጠ። የኔ ሀሳቤ ነው የኛ የኢትዮጵያ ወንዶችን በምንም አንቀይራቸው። ያንቺ እንኳ ነጭ ነው፣ ያንቺ አረብ ነው። የባንጋሊ ያለ አይደል የሚሸት አቅፈው የሚያድሩ ያንቺ አረብ ነው፣ ምንም ማለት አይደለም። ስለዚህ እነዚህ ጋር ስትሸሸተሸተች እየዋለይ የኢትዮጵያ ወንድን እንዳይነኩ ወንዶችን የሚነኩታሉ። አስወጫቸው። ይሽቻው የኔ ቆንጆ። አሁን አንቺ ውጭና ምግብሽን በይ፣ ተደረጃጅ፣ ተጣጠቢ፣ ፏፍክት ብለሽ ጠብቂው። እሺ የኔ ቆንጆ። እኔም አልሰጣም። አላህ ይጠብቅሽ። የኢትዮጵያ ወንዶችን የሚነኩትን አልፈቅድም። እኔምሽ ዝም በይ። ሊያጣሉሽ ነው። እዚህ ብዙ ወንድሞች አሉ ታዲያ የሚከታተሉሽ፣ አይዞሽ የሚሉሽ በጣም ምርጥ አሉ። አንድ መጥፎ ሁለት መጥፎ ሊኖር ይችላል። ሰው ፍጹም አይደል። የሴትም ስንት መርዝ አለ፣ ስንት በላ አለ። ከሁላችንም አለ፣ ከሴትም ከወንድም። ስለዚህ ሌላ ካገባይ ሴትም ሌላ የሚያገባሉ፣ ወንድ እንኳን ሌላ የሚያገባ የለም። ታገባች አገባይ ነው። የኢትዮጵያን ወንድ በክፉ እንዲያነሱ እንዳትፈቅጅላቸው። ይወድሻለሁ። እሺ አሁን ትንሽ ቆየት ውጭና ምግብ ብይ። እሺ ሌላ የምትጠይቅኝ አለሽ? ላ የለም በእውነት አለሽ አይደለም እንደ ሌላ ጊዜም እንደዚህ ስንገባ እንገናኛለን። እመጣለሁ። ወረቀቱን ቸክ አድርጊ። እሺ በነገራችን ላይ ብዙ ጊዜ ይከታተለሻለሁ። ምናልባት አንቺ ላታውቀኝ ትችያለሽ። እኔ እኮ ጎበዝ ብዬ ቪዲዮ ሰርቼልሻለሁ። በዛኛው አካውንት አድንቄሻለሁ። ወረቢ ጠንክሪ፣ አሳምረሽ ትዳርሽን ያዥ። ነበር አሁን መልሼሻለሁ። በዛኛው ፎሎ ነሽ፣ በዛኛው አድንቄሽ በዛኛው አድንቄሻለሁ። ትዳርሽን ጠንክረሽ ምሪ፣ ማንንም እንዳሰሚ ብዬ ቪዲዮ ሰርቼልሻለሁ። እሺ የኔ አድንቄሻለሁ። ምክንያቱም አንዴ የገብተሽበታል። የገባሽበትን ነገር ውጭ አለልም። አንቺ ጠንክረሽ እዛው ያ ነው የምለው የኔ። እሺ በገመድም ቢሆን አያይዝሻለሁ። አታውጭም። እሺ አይ ወረቀትሽን ቸካፕ አድርጊ። ቻው። እሺ የኔ ቆንጆ ቻው። ቻው። በጣም አመሰግናለሁ። ቴንኪው። ምንድን ነው? እሺ በተረፈ አይዞሽ ማለት ለመጥፎ ኮሜንት መልስ አትስጭ። እንደውም ሰርተሻል። ማርያምን ነው የምልሽ። የኢትዮጵያ ወንድ በቃ ማለት እንኳን አገባሽ ነው የምልህ። እናቴ ትሙት የምሬን ነው። እና ይመችሽ። እሺ እሺ ውዴ ቴንኪው። አመሰግናለሁ።
ሰላም ነው? እንዴት ነሽ? አለው። እንዴት ናችሁ? ብልሽ ምግብ በልተሻል? በመጀመሪያ አንድ ሺህ ሰው ቢገባ 1,000 ሀሳብ አንቺ ተቀብለሽ ትችይዋለሽ ማሬ? መሄድ ያለብሽ በራስሽ ሀሳብ ምን እያልሽኝ ነው? የሁለታችሁም ኔትወርክ በጣም አስቸጋሪ ነው። አሁን አይሰማም? እሺ ይሰማል። ምንድን ነው? በጣም ይረብሻል ውዶቼ። እና ውዶቼ ሁላችሁም አመሰግናለሁ። ቴንኪው፣ ተባረኩልኝ። የምትወዱኝ የምትጠላው ሁላችሁም አንድ ላይ ወዳችኋለሁ። ቴንኪው፣ በጣም ነው የሚያመሰግናችሁ። አብረኝ እስካሁን የነበራችሁት ሁላችሁም በጣም አመሰግናለሁ። ቴንኪው ብያለሁ። ተባረኩ። ቆያ ሊደረከው ሊወጣ ነው ወዶች። አሁን አስገብኝ አንድ ቁጥር የምትጽፉት ሊወጣ ነው። እራት ልስራ ለባልየው እንዴ እና ቴንኪው በጣም አመሰግናለሁ። ተባረኩልኝ። እስካሁን ከኔ ጋር አብረኝ የነበራችሁት ሁላችሁም አመሰግናለሁ። ቴንኪው። ባይ ባይ። ቴንኪው። ወዳችኋለሁ። ቻውሽ ቶሎ አንቺ ግቢ። 30 ሰው የምታስተናግጂው ምንድን ነሽ? የቢሮ ጠባቂ አይደለሽም። ባልሽ ሲመጣ ገልቱ ናት እና የኔ ቆንጆ እዚህ ባልሽ ሰዓት ገባ ብለሽ ተጫውተሽ ስቀሽ ውጥት ብለሽ ባልሽ መምጫው ላይ ቡናሽን አፍልተሽ አፈራርሰሽ ጠዋት የተቀመጥሽ ነሽ። እዚሁ ምግብ አልበላሽ፣ ውሃ አልጠጣሽ። ምግብ ብይ፣ ውሃ ጠይ እየበላው ነበር እኮ አላየሽም? በስርዓቱ ወዳም ወደ ሳሎኑ መቀመጥ በሽታ ነው። ለአንቺም ለሹሉም ጥሩ አይደለም። ለሹሉ ይጠናል። ወዲያ ወዲህ ዞር ዞን ባልሽ ሲመጣ ፏ ፍክት ብለሽ አሁን ቢመጣ ላይቭ ላይ ሆነሽ ወንድ ልጅ ጥሩ አይደለም። አሁን ላይቭ ላይ ሆነሽ ቢመጣ ምንድን ነው? ቤቱ ተዘጋጅቷል፣ አልጋው ተነጣጥፏል፣ ቤት ያጠራርገሻል። አዎ መጀመሪያ ጠዋት ሳልገባ በፊት ነው የተዘጋጀሁት። ግን አሁን ደግሞ ከስራ ሳይመጣ ደግሞ ተነስቼ ደግሞ የሚፈልገውን ነገሮችን አስተካክላለሁ። አዮ ሳይመጣብሽ ድርጅጅት ስንድት ቆንጅጅት ብለሽ ጥብቅ በይ። እንደዛ ከሆነ ፍቅራቸውም እያማረ ይሄድ ያለ ምድር እንኳን አባይ ለአባይ አይደለም ምድርና ሰማይ ቢተረማመስ ለራሱ አይፈታሽም። አንቺ ጎበዝ ጠንቃቃውን እዚህ የ30ውን ትርምስምስ ምክር እየሰማሽ ብትይ አውልቆ ይጥልሻል። እሺ የማንንም ምክራት ግብፅ ሸይጣንም ይሁን ተተስማማሽ አግቢ። በአንቺ ህይወት እኛ አንኖርም። ራስሽ ነሽ የምትኖሪው። እሺ እኔ ቆንጆ የእኔ እሷን የለምን ግብፅ አገባሽ ብትልሽ ብላሽ ባሏን አሰጥሽም። አንድ ቀን ስታወሪ ብታይ ናትሽ ነው ምትልሽ። ዝም በያት። የኢትዮጵያ ወንዶች የሚነኩ ካሉ ደግሞ አውጫቸው። የኢትዮጵያ ወንዶች የኔ ማለት ነው የኔ ቆንጆ የኔ የሳውዲ አረቢያ መንግስት ቢመጣ
ከኢትዮጵያ የወዛደሩን ነው የምመርጠ። የኔ ሀሳቤ ነው የኛ የኢትዮጵያ ወንዶችን በምንም አንቀይራቸው። ያንቺ እንኳን ነጭ ነው፣ ያንቺ አረብ ነው። የባንጋሊ ያለ አይደል የሚሸት አቅፈው የሚያድሩ ያንቺ አረብ ነው፣ ምንም ማለት አይደለም። ስለዚህ እነዚህ ጋር ስትሸሸሻተሸተች እየዋለይ የኢትዮጵያ ወንድን እንዳይነኩ ወንዶችን የሚነኩታሉ። አስወጫቸው። ይሽቻው የኔ ቆንጆ። አሁን አንቺ ውጭና ምግብሽን በይ፣ ተደረጃጅ፣ ተጣጠቢ፣ ፏፍክት ብለሽ ጠብቂው። እሺ የኔ ቆንጆ። እኔም አልሰጣም። አላህ ይጠብቅሽ። የኢትዮጵያ ወንዶችን የሚነኩትን አልፈቅድም። እኔምሽ አዎ ዝም በይ። ሊያጣሉሽ ነው። እዚህ ብዙ ወንድሞች አሉ ታዲያ የሚከታተሉሽ፣ አይዞሽ የሚሉሽ በጣም ምርጥ አሉ። አንድ መጥፎ ሁለት መጥፎ ሊኖር ይችላል። ሰው ፍጹም አይደል። የሴትም ስንት መርዝ አለ፣ ስንት በላ አለ። ከሁላችንም አለ፣ ከሴትም ከወንድም። ስለዚህ ሌላ ካገባይ ሴትም ሌላ የሚያገባሉ፣ ወንድ እንኳን ሌላ የሚያገባ የለም። ታገባች አገባይ ነው። የኢትዮጵያን ወንድ በክፉ እንዲያነሱ እንዳትፈቅጅላቸው። ይወድሻለሁ። እሺ አሁን ትንሽ ቆየት ውጭና ምግብ ብይ። እሺ ሌላ የምጠይቅኝ አለሽ? ላ የለም በእውነት አለሽ አይደለም እንደ ሌላ ጊዜም እንደዚህ ስንገባ እንገናኛለን። አዎ እመጣለሁ። ወረቀቱን ቸክ አድርጊ። እሺ በነገራችን ላይ ብዙ ጊዜ ይከታተለሻለሁ። ምናልባት አንቺ ላታውቀኝ ትችያለሽ። እኔ እኮ ጎበዝ ብዬ ቪዲዮ ሰርቼልሻለሁ በዛኛው አካውንት አድንቄሻለሁ። ወረቢ ላ ጠንክሪ፣ አሳምረሽ ትዳርሽን ያዥ። ነበር አሁን መልሼሻለሁ። በዛኛው ፎሎ ነሽ፣ በዛኛው አድንቄሽ ታይሙ፣ በዛኛው አድንቄሻለሁ። ትዳርሽን ጠንክረሽ መሪ፣ ማንንም እንዳሰሚ ብዬ ቪዲዮ ሰርቼልሻለሁ። እሺ የኔ አድንቄሻ። ምክንያቱም አንዴ የገብተሽበታል። የገባሽበትን ነገር ውጭ አለልም። አንቺ ጠንክረሽ እዛው ያ ነው የምለው የኔ። እሺ በገመድም ቢሆን አያይዝሻለሁ። አታውጭም። እሺ አይ ወረቀትሽን ቸካፕ አድርጊ። ቻው። እሺ የኔ ቆንጆ ቻው። ቻው። በጣም አመሰግናለሁ። ቴንኪው። ምንድን ነው